ሰላም እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ምናልባት መጀመሪያው ቻናሌ ወይም እዚህ ጋር የምትመለከቱት ከ100,000 በላይ ሰብስክራይበር ያለው ዩቲዩብ ቻናል አለኝ። በዚህ የምታውቁኝ ትኖራላችሁ። ይሄኛው ደግሞ አዲስ ቻናሌ ነው። ስለዚህ ለዚህም ቻናል አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ምስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። በዛሬው ቪዲዮ የምንመለከተው ምንድነው ስልካችን ላይ በድብቅ ወይም ደግሞ እናንተ ሌላም ስራ እየሰራችሁ ሊሆን ይችላል ቪዲዮዎችን መቅረጽ የምትችሉባቸው ሁለት ነፃ አፖችን እንመለከታለን ማለት ነው። ስለዚህ መጀመሪያ ፕሌይ ስቶር ላይ ነው የምትሄዱት። ፕሌይ ስቶር ጋር ከመጣችሁ በኋላ ባክግራውንድ ቪዲዮ ሪከርደር ብላችሁ እዚህ ጋር የጻፍኩትን ትጽፋላችሁ። ከዛ ይሄንን ሰርች ታረጉታላችሁ። የተለያዩ አማራጮችን ሲያመጣላችሁ ይሄ የመጀመሪያው እዚህ ጋር የምትመለከቱት ነው። ስለዚህ ይሄንን ኢንስቶል ታደርጉታላችሁ ማለት ነው። ቀጥታ እዚህ ጋር ልምጣና ኢንስቶል ልበለው። እየወረደ ነው። የሚይዘውን ቦታ በጣም ትንሽ ነው። 18 ሜጋባይት አካባቢ ነው። እዚህ ጋር እንደምትመለከቱት እንደምታዩት አሁን ወርዷል። ከዛ ኦፕን ብለን እንክፈተው። ከጨረስን አሁን እንትናችን ኮኔክሽናችን ወይም ዋይፋይ ልናጠፋ እንችላለን። ስለዚህ ልምጣና ይሄኛውን የፕሌይ ምልክቷን ማለት ነው ይሄንን ነው የምነካው። ይሄን ስትነኩ ቀጥታ ሪከርድ ማድረግ ይጀምራል። ፍቃድ ግን ይጠይቃችኋል ማለት ነው። ፍቃድ ትሰጡታላችሁ። እዚህ ጋር ልቀበለው አለው ልበለው። ይሄንን ፍቃድ ከሰጠነው በኋላ ፕሌይ እንበል። እዚህ ጋር እንደምታዩት ይሄንን ኦን እንዳደረገው እየጠየቀኝ ነው፣ ብዙ ነገሮችን ስለቆለፍኩኝ ማለት ነው። ከዛ እንመለስ። ካሁን በኋላ አንድ ፍቃድ ከሰጣችሁት አይጠይቃችሁም ማለት ነው። ካሁን በኋላ እንዲህ አይነት ነገር እንዳያሳያችሁ ይሄንን አታሳይ ማለት ትችላላችሁ ማለት ነው። ከዛ በቀጥታ ወደ እንትናችን እንሂድ። አሁን ሪከርድ እያደረገ ነው። እናንተ አሁን ወጣችሁ ሌላም ስራ መስራት ትችላላችሁ። ለምሳሌ እንደምታዩት እኔ ሌላ ነገር እንደዚህ እየነካካው ነው ያለው። ከዛ ማስቆም ከፈለጋችሁ ደግሞ አንደኛ እዚህ ድምጽ መጨመሪያና መቀነሻውን ነክታችሁ ማስቆም ይቻላል። ወይም መላው ላይ ትመጡና እንደዚህ ትነኩታላችሁ። ከዛ መልሳችሁ ይሄን ስነኩት ይቆማል ማለት ነው። ለመመልከት ደግሞ ሪከርድ ያደረጋችሁትን እዚህ ጋር የምትመለከቱት አለ። ይሄን ትነካላችሁ። አሁን ሪከርድ ያደረግነው ይሄኛው ነው እንደምትመለከቱት። ፕሌይ ብንለው አሁን ይሄ ገና አስቀምጬው ነው ወደታችን ተደፍቶ ማለት ነው። ቀና ካረኩት በኋላ ደግሞ እዚህ ጋር እንደምትመለከቱት ነው። ኤግዚት ልበለው። ዲሌት ማድረግ ከፈለጋችሁ ዲሌት ማድረግ ይቻላል። እንደ አዲስ አሁንም ሪከርድ ማድረግ ከፈለጋችሁ እዚህ ጋር ሪከርድ ማስጀመር ይቻላል። ሴቲንጎችም አሉት እዚህ ጋር መታችሁ የምታስተካክሏቸው። ለምሳሌ እንደ ሰልፊ ወይም ደግሞ ፍሮንት ካሜራውን መጠቀም ከፈለጋችሁ ይሄንን መቀየር ይቻላል። ቪዲዮ ኳሊቲ መምረጥ ትችላላችሁ። ሪከርድ ዱሬሽን እንደምታዩት 5 ሚኒት መጨመር መቀነስ ትችላላችሁ። እዚህ ጋር ብዙ አማራጮች አሉላችሁ። ይሄ የመጀመሪያው ነው። ሁለተኛው ደግሞ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ይሄኛውን ኤክስኤስ ካሜራ ነው። ስለዚህ ኤክስኤስ ካሜራ ብላችሁ ሰርች ታደርጋላችሁ። ይሄውና ኢንስቶል እንበለው። ይሄንንም ጨርሷል እንደምታዩት። ይሄንንም ኦፕን ብለን እንከፍተዋለን። ከዛ እዚህ ጋር የተለያዩ እንትኖችን ይሰጣችኋል። ስታርት ሪከርዲንግ ብላችሁ መጀመር ይቻላል። ለምሳሌ ስታርት ልበለው። ከዛ ሪከርድ ያደረጋችሁት ነገር እዚህ ውስጥ ይቀመጣል። ስኬጁልን ማድረግ ትችላላችሁ። ይሄን ብትነኩት አሁን መቅረጽ ወይም ሪከርድ እንዲያደርግ የምትፈልጉበትን ሰዓት መሙላት ትችላላችሁ ማለት ነው። ከዛ ሰዓቱን ከሞላችሁለት በኋላ ለምሳሌ ግራንት ልበለውና ይሄኛውንም ፍቃድ ልስጠው አለው ትሉታላችሁ። እዚህ ጋርም ዝቅ እንበልና ከታች እንትን እናድርገው። ይኸውና ፐርሚሽን ሰጠሁት ማለት ነው። ከዛ አሁን ይሄን አድ የሚለውን ብትነኩ ሰዓት መሙላት ይቻላል። ይሄን ዴት ብትነኩት አሁን ከዚህ ጀምረስ ከዚህ ሪከርድ አድርግልን ማለት ይቻላል። ወዲያው ደግሞ ሪከርድ ማድረግ የምትፈልጉ ከሆነ ደግሞ እንመለስና እዚሁ ጋር ስታርት ካሜራ የሚለውን እንነካለን። አሁን ሪከርድ ማድረግ ጀምሯል። እኛ አሁን የተለያዩ ስራዎችን ልንሰራ እንችላለን ማለት ነው። እንደምታዩት እዚህ ጋር ሆኖ እየቀረጸ ነው። እንደዚህ እያንቀሳቀሳችሁ እናንተ ሌላ ነገር እየተጠቀማችሁ፣ ይሄ ግን ሪከርድ እያደረገላችሁ ይሄዳል። የምትፈልጉትን ነገር በአጠቃላይ ማስቆም ስትፈልጉ ትነኩታላችሁ። ከዛ ስቶፕ ማለት ይቻላል ማለት ነው። ሪከርድ ያደረጋችሁትን ለማየት እዚህ ውስጥ ሪከርድ የሚል አለ። እዚህ ውስጥ ትገባላችሁ። ከዛ ከፍታችሁ መመልከት ይቻላል። ካልፈለጋችሁ ዲሌት ማድረግ ትችላላችሁ ማለት ነው። ስለዚህ ለዛሬ ይጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንደ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይሄን ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ የምታዩቸው ቪዲዮዎች አሉ። እነዚህንም እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።